የአማራ ብሔራዊ ክልላዊ መንግስት የክልሉ ሕዝብ ያገኘውን ሰላም በማጽናት አይቀሬውን የሀገሪቱን የብልጽግና ጉዞ ለማፋጠን እየሰራ መሆኑን አስታውቋል። የክልሉ መንግስት በወቅታዊ ጉዳይ የሰጠው ሙሉ መግለጫ እንደሚከተለው ነው። የአማራ ሕዝብ በስርዓተ መንግስት ምስረታና በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያውያን እህት ወንድም ሕዝቦች ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻውን የተወጣ ሕዝብ ነው። ሕዝባችን በርካታ አኩሪ ታሪኮች ያሉት ከክልሉ ባለፈ የሀገራችን ሕዝቦች ቋንቋቸው፣ ሃይማኖታቸውና ማንነታቸው ተከብሮ በመቻቻልና በአብሮነት እንዲኖር የሰራ ታላቅ ሕዝብ ነው። ባለፉት 7 የለውጥ ዓመታትም ኢትዮጵያዊ የሆነው ሁሉ ሰብአዊና ዲሞክራሲያዊ መብቶቹ ተከብረውለት በነፃነት እንዲኖር በተካሄደው የለውጥ ጉዞ የክልሉ መንግስት እና ህዝብ ከፍተኛ አስተዋጽኦ እንዳደረጉ የሚታወቅ ሀቅ ነው። በተለይም በተሳሳተ ትርክት ህዝባችንን ዋጋ ሲያስከፍሉ የቆዩ ግፈኞችን ከሌሎች የሀገራችን ብሔሮች፣ ብሔረሰቦችና ህዝቦች ጋር በጋራ ታግሎ በሀገራችን ታሪካዊ ለውጥ እንዲመጣ የታገለ ህዝብ ነው። በሂደቱም ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች እንዲሁም ሌሎች የለውጡ መሪ የነበሩ ኃይሎች ድርሻቸው በታሪክ የሚቀመጥ ነው። በሀገራችን የተገኘው ለውጥም በለውጥ ፈላጊ ኃይሎች የተባበረ ክንድና በህዝብ ከፍተኛ ድጋፍ ማስቀጠል ተችሏል። ይሁን እንጂ ለውጡን ለማጽናትና ለማስቀጠል መንገዶቹ ሁሉ አልጋ ባልጋ አልነበሩም። ከለውጡ ጅማሮ አንስቶ የመንግስትን ሆደ ሰፊነት እንደ ፍርሃት በመቁጠር ህዝባችን ያገኘውን ሁለንተናዊ ድል ለመቀልበስ መልከ ብዙ ፈተናዎችና ጠመዝማዛ መንገዶች ታልፈዋል። በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎችና የውጭ ባዕዳን በመቀናጀት ሀገራችንንና ክልላችንን በጦርነት ለማመስ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም። በተለይ ደግሞ ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም ወደ ግጭት በመግባት ህዝብ ላይ ከባድና አሳፋሪ ሰብአዊ፣ ቁሳዊ ጉዳት አድርሰዋል። ይህ ቡድን የህዝብ መጠቀሚያ መሠረተ ልማቶችን አውድሟል። የነገ ሀገር ተረካቢ ትውልድ እንዳይኖር የትምህርት ስርዓቱን አስተጓጉሏል። መምህራንን ገድሏል። የሚማሩ ህፃናት ላይ ቦምብ በመጣል ጉዳት አድርሷል። ከራሱ ሀሳብ ጋር አልሄድ ያላቸውን ሁሉ በሀሳብ ልዩነት ብቻ ረሽነዋል። የሀገር ሽማግሌዎችንና የሃይማኖት አባቶችን ገድለዋል። በጭካኔ እጅና ጆሮ በመቁረጥ የአለመኔነቱን ጥግ በአደባባይ አሳይቷል። ትርፍ አምራች አርሶ አደር ያመረተውን ለገበያ እንዳይሸጥና ግብዓት እንዳይቀርብለት ከልክሏል። የምርትና አገልግሎቶችን እንቅስቃሴ ገድቧል። እገታና መሰል የሽብር ተግባራትንም በስፋት ፈጽሟል። ይህ የሽብር ተግባር የውስጥና የውጭ ጠላቶቻችን በተቀናጀ መልኩ ኢትዮጵያን ለማፍረስ ክልሉን በልዩ ልዩ የሴራ መንገዶች ማዳከም በሚል የሚከተለው ዕቅድ መሆኑን በግልጽ ሁሉም ሊገነዘበውና ሊታገለው ይገባል። ይህንን አፍራሽ ዕቅዱን ለማሳካት ጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራን ሕዝብ መሪ አልባ እንዲሆንና አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው። ይህንን እኩይ የጽንፈኞች ድርጊትና ተግባር ለመቀልበስም መንግስት ከታታሪው ከአርቆ አሳቢውና ከሰላም ወዳዱ የክልላችን ሕዝብ ጋር በመሆን በወሰደው ሕግ የማስከበር እርምጃ የጽንፈኞችና የላኪዎቻቸውን ህልም በማክሸፍ ሕዝባችን የሰላም አየር መተንፈስ ጀምሯል። ክልሉን በሁለንተናዊ መልኩ የማዳከም ፕሮጀክት ያላቸው ባንዳዎችና ባዕዳን የፌዴራልና የክልል የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም በማረጋገጥ ላይ ይገኛሉ። ይህ አንጻራዊ ሰላም እንዲመጣም የጥምር የጸጥታ ኃይላችን አኩሪ ገድል በታሪክ ሲዘከር የሚኖር ነው። ስለሆነም ከምንም በላይ የተጀመረውን የልማትና የብልጽግና ጉዞ ለማስቀጠልና የአማራን ሕዝብ ሁለንተናዊ ተጠቃሚነት ለማረጋገጥ የክልሉ መንግስት ከምንጊዜውም በላይ ርብርብ እንደሚያደርግ፣ አክራሪነትና ጽንፈኝነት ለራሱ ለጽንፈኛውም የማይበጅና የተሸናፊዎች መንገድ በመሆኑ ችግሮችንም በውይይትና በሰላም ለመፍታት የክልሉ መንግስት ምንጊዜም ለሰላም የዘረጋው እጁ የማይታጠፍ መሆኑን ይገልጻል። ታጥቀው ጫካ ሲንቀሳቀሱ የነበሩ በሺህ የሚቆጠሩ ኃይሎችም የክልሉን መንግስት የሰላም ጥሪ ተቀብለው በመግባትና ወደ ህብረተሰቡ በመቀላቀል መደበኛ ህይወታቸውን እንዲመሩ ማድረግ ተችሏል። ይህ የሰላም ጥሪ አሁንም ተጠናክሮ የቀጠለ መሆኑን ለማሳወቅ እንወዳለን። ይህ በእንዲህ እንዳለ ተጠናክሮ የቀጠለው የጽንፈኞች ተግባር ለአማራ ህዝብ ከፍተኛ በደል እያስከተለ መሆኑንና ታጣቂው ከአማራ ህዝብና ከኢትዮጵያ ጠላቶች ጋር በመቀናጀት ሀገር ለማፍረስ በተላላኪነት እያገለገለ መሆኑን የተረዱ
ወጣቶችና ቡድኖች መንግስት ያቀረበላቸውን የሰላም ጥሪ እየተቀበሉ ነው። በተለይ ደግሞ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት መንግስት በሰላማዊ መንገድ የመፍታት ዝግጁነት ውጤት ነው። መንግስታችን የገጠሙትን ፈተናዎች ሁሉ ተጋፍጦና ተቋቁሞ እንደ ክልል በልማት በሰላምና በልዩ ልዩ ተግባራት በተለየ ምርታዊ ጉዞ ውስጥ ለመግባት ጥረትም አድርጓል። ተጨባጭ ለውጥም ማስመዝገብ ችሏል። በአሁኑ ወቅትም የክልሉ መንግስት የአጭርና የረዥም ጊዜ ስትራቴጂካዊ እቅድ አዘጋጅቶ ወደ ስራ በመግባት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በሳይንስና ቴክኖሎጂ ዘርፎች ምርታዊ ተመጋጋቢ እድገት በገጠርና በከተማ ለማስመዝገብ አልሞ በመስራት ላይ ይገኛል። በትምህርትና በጤናው ዘርፍም የላቀ ለውጥ ለማምጣት ከፍተኛ ርብርብ በማድረግ ላይ ይገኛል። በግጭት ምክንያት ተስተጓጉለው የነበሩ ትምህርት ቤቶችም ተከፍተው ተማሪዎቻቸውን በማስተማር ላይ ይገኛሉ። እየተመዘገቡ ያሉ ተስፋ ሰጪ የልማት ውጤቶችም አሉ። የከተሞች ኮሪደር ልማት፣ የአምራች ኢንዱስትሪው ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋት፣ በበጋ ስንዴ ልማት፣ የሲሚንቶ ፋብሪካዎች ወዘተ በቂ ማሳያዎች ናቸው። ከስራ አጥነትና ከኑሮ ውድነት ጋር ተያይዘው ከህዝባችን የሚነሱ ችግሮችንም ለመፍታት ከመቼውም ጊዜ በላይ በአገልጋይነት መንፈስ ጠንክረን እየሰራን እንገኛለን። በአጠቃላይ መንግስት የህግ ማስከበር ተግባሩን አጠናክሮ ከማስቀጠል ጎን ለጎን የተገኘውን አንጻራዊ ሰላም ይበልጥ ወደ ተሻለ ደረጃ ለማድረስ በሰላማዊ ውይይቶች ችግሮችን የመፍታት አማራጭን በመከተል ልማትንና ጥራት ያለው የህዝብ አገልግሎት አሰጣጥ ስራዎችን ለማስቀጠል በከፍተኛ ትኩረት የሚሰራበት ጉዳይ ይሆናል። በመሆኑም ዘላቂ ሰላምንና ልማትን ለማረጋገጥ በሚደረገው ለአስጨራሽ ትግል ህዝቡ ጽንፈኞችንና ተላላኪዎችን የሚሸከምበት ትከሻ እንደሌለው በተደረጉት ትልልቅ ህዝባዊ የውይይት መድረኮች ያሳየበትን አቋሙንና የጀመረውን ትግል አጠናክሮ እንዲቀጥል ጥሪ እናቀርባለን። አሁንም ድረስ የመንግስትን የሰላም ጥሪ ወደ ጎን በመተው የክልላችንን ሰላም ጥያቄ ውስጥ የሚከቱ ኃይሎችን የማንታገስና የመንግስት ተቀዳሚ ተግባር የሆነውን ህግ የማስከበር ተግባር አጠናክረን የምንቀጥል መሆኑን ለማሳወቅ እንወዳለን። በተለያዩ የዓለማችን ክፍሎች የሚኖሩ ኢትዮጵያውያንም በሐሰተኛ መረጃዎች ሳይደናገሩ በሀገራችንና በክልሉ ዘላቂ ሰላም እንዲሰፍንና የማይቀረውን የልማትና የብልጽግና ጉዞ ለማረጋገጥ በምናደርገው ርብርብ የበኩላቸውን አዎንታዊ አስተዋጽኦ እንዲያበረክቱ ጥሪያችንን እናቀርባለን። የአማራ ብሔራዊ ክልላዊ መንግስት